በቃ ምንም የምትልመጠመጥበት ምክንያት የለም። እኛም እኮ ለዚህ ሁለተኛ ወደ ሶሻል ሚዲያ እንደዚህ በእንድርስ ጉዳይ ወደ ሶሻል ሚዲያ አላመጣም ካለ ግሩፕ ታስሯል። አመጣለሁ ካለ በሱ ቤት ከገባ እንሄዳለን አለወሳለን። ሁለት ኦፕሽን ነው ሰያ፣ ሁለት መንገድ አለ። አንደኛ በራሱ ቤት መረጃውን ላይ ብላ ያስተላልፋለሁ ካለ በቤቱ እንሄድለታለን፣ ቤቱን ይክፈት። ሁለተኛ በውስጥ በግሩፕ ነው ካለ ኦልሬዲ ግሩፑ ተከፍቷል። ኦነር ወይ ሸዋው መብረቅ ነው። 8 ሰው አለ፣ ገብቶ መረጃውን በውስጥ መስጠት ነው። አለቀ። አደ እንደዚህ ደኛ የልጅቱን ህይወት ማትረፍ ነው። በቃ ይሄ ነው የኛ አላማና የኛ ፍላጎት፣ ይሄ ብቻና ይሄ ብቻ ነው። በቃ ሌላ ምንም ፍላጎት የለም። እኔም ከስር ሆኜ አዳምጣለሁ። ባሏን አስገባው ምናምን እያሉ ነው። ምን መረጃ እንዳለ አላውቅም። ከስር አምኖ እንድሪስ ከንቅልፉ ሲነሳ ምን መረጃ አለው? በእናትህ ዝም ብሎ አይደል እሱ ራሱ በጌታ አይ ምናልባት ሌላ ዛሬ አዲስ ነገር ከሰማ ሊመጣ ይችላል። እኔ ከስር ሆኜ ሰማለሁ። እንድሪስ ተኝቶም ከሆነ ሲነሳ እንጠብቀዋለን። ሚኪያው እንደምታውቀው ነው አለው። ቼክ አድርገው እሺ፣ ጻፍለት። ተነስቶ ከሆነ ቶሎ ላይ ብግባ ወይም ደግሞ ኦፕሽን ክናሳውቀን ሰው እየጠበቀ ነው በለው። እነ ብሬክስ ሌሎችም ሰዎች አሉ በዚህ ጉዳይ ብዙ ጊዜ ጥሩ ስራ የሚሰሩ ልጆች አሉ። ከጎናችን ሁኑ እባካችሁ። የሰው ነፍስ ለማትረፍ ነው እንደዚህ ምን ሆነው፣ ለሌላ ምንም ነገር አይደለም። ሰያውም እንዳልኩ ነው። እሱ ሄዶ የሚያስለቅቅ ከሆነ ይመች የሚባለው ልጅቷ ካለች የሚሄድ ከሆነ ያ ነገር ከመሆኑ በፊት ጠይቀው በደንብ ልጅቷ በህይወት ለመኖሯ ማረጋገጫ ቪዲዮ ከተገኘ ምንም እዛ ቤተሰብ አይደርስም። ምንም እምቢ ካለ ችግር የለውም። ገብቶሃል? ስለዚህ እኛ እንደዛ ያደረግንበት ምክንያት አልመጣም እዚህ ላይ አላብራራም ስላለ ነው። የሸዋ መብረቅ ትላንትናም ዛሬም 3 ቀን የቆየ ነው። ይመች ቤተሰቦች ላይ እርምጃ ለማስወሰድ በቂ ሶስተኛ ወገን ስለሆኑብን ነው ይሄን መረጃ ያመጡብን። ገብቶሃል አይደል? ሶስተኛ ወገን እንጂ አንደኛ ወገን ራሷ አየሁ ያለችው ላይ ብትመጣ ኖሮ ወይንም ቪዲዮ የተመረከዘ ነገር ብናይ የዛ ማታ አብቅቶ ነበር። ደው የዛ ማታ ግን በሶስተኛ ወገን መንገድ ላይ ሄደን ሌላ ነገር ሌላ ፋሚሊ ወይ ሌላ ቤተሰብ ችግር እንዳንከት በሚል ነው ነገሩን አመዛዘንን ስንሄድ የነበረው እንጂ ሳናውቅ ቀርተን አይደለም። አለዚህ ጋር ይመች ቤተሰብ ላይ የሚሆን ማንኛውም ላይ የሆነ ነገር ለማድረግ ምንም ቀላል እኮ ነው። ዛሬ ግን የይመች ቤተሰቦችም የኛ ቤተሰቦች ናቸው ብሎ በማሰብ በሶስተኛ ወገን አይተናታል በሚል በደንብ ጉዳዩ ተመርምሮ የበለጠ መረጃ ይምጣ ብለን ነው እንደዚህ ያዘገየን። አሁንም ልክ እንደፈለግነው እየሄደ ያለው ማዘግየታችን እንደዚሁ እውነተኛ እየመጣ ነው። በተለይ ቪዲዮ ከመጣና ቪዲዮን ካየን በኋላ 1 ሰከንድ 1 ደቂቃ አንድ ነገር የምንታገሰው የለንም። የሚፈጸመው ጉዳይ ይፈጸማል።